ለደህንነታችሁ ለራሳችሁ ደህንነት ብትወጡ ነው የሚሻለው። ልናስራችሁ ደግሞ አንችልም። እናንተ ከመንግስት ውጡ ብቻ ሳይሆን ከሀገርም ውጡ። አደራዳሪው ያኔ አቶ ኢሳያስ ነበሩ። አስመራ ላይ ነው ይሄ የተደረገው። ይሄ በፍጹም አይቻልም ብለው እንዲያውም እምቢ ያሉት አቶ ኢሳያስ ናቸው። ክንፈን ደውዬ ጠይቄው ነበር። ኖ ይሄ በስህተት ይሆናል፣ እንዴት እንደዚህ አይነት ነገር ይሆናል አለኝ። ኤኒዌይ ለማናቸውም ነገ ስለምሄድ በዚህ ሰዓት እናናሸኘኝ አልኩ። እሺ ልክ ኤርፖርቱ መግቢያ እንትኑ አለ ቼክ ፖይንቱ እዛ ላይ ነው የጠበቀኝ። እዛ ጠብቆኝ ሄዶ ሸኘኝ። ክንፈራሱ አዎ ምን አሉት? ምን ይላል? የኦነግ ጦር መከላከያ ውስጥ ይግባ የሚል ነገር አላነሳችሁም እንዴ? ኦፍ ኮርስ ነበረ። እሱንም ሬዚስት አደረጉ። ኖ ሬዚስት አላደረጉም። አጠቃላይ ፍሬምወርኩ እኛ ያቀረብነው ፍሬምወርክ ነው እምቢ አሉ። የኦነግ ጦር ብቻ አለ የወያኔም ይግባ ነው። ወደ ከተማ ስንገባ ከብዙ ዓመት ጫካ ውስጥ ከቆየም በኋላ እርግጠኞች አልነበርንም ህዝቡ ምን ያህል ይረዳል ይሄን የኛን አቋም የኛን ፕሮግራም የሚል ጥያቄ ነበረ። መጀመሪያውንም እኮ ኦኤልኤፍ መጀመሪያውም ሲቋቋም አዱ ብራ የሚለውን ኦርኬስትራ እኮ እኛ ነን የመሰረትነው። በእኛ ድጋፍ ነው የተመሰረተው ማለት ነው። የኛ ወክሎ ይወያይ የነበረው አቶ ሌንጮ ነው። ቀጥታ ያው ከመለስ ጋር ነው ዳይሬክትሊ። አንዳንድ ዲቴይል የሆኑ ኢሹዎችም ሲኖሩ ጦሩን የሚመለከት መከላከያን የሚመለከት ከሆነ ከስዬ ወይ ከጻድቃን ጋርም ኢንካውንተር ግንኙነት የሚደረግበት ጊዜ ነበረ። እኔ መስሪያ ቤት ትሰራ የነበረች ሳራ መኮንን የምትባል ኤርትራዊት ነበረች። ጠፋች። የት እንደገባች ሳይታወቅ ቀረ። ድሮ ኢኤልኤፍ ነበረች። ከዛ በደርግ ጊዜ ነው የመጣችው እና ሌላው አንድ ቀን እዛ ግቢውን የሚጠብቁ የቲፒኤልኤፍ ወታደሮች አሉ። አንድ ሰው አምጥተው እዛ ውስጥ ይገላሉ። አንድ ቀን ወያኔ ምትለዋን ተቀብለን አገር ውስጥም ብንቀር ከኦፒዲዮ የተሻለ አንሆንም። እኛ ጦሩ እንዲፈርስ አንፈልግም ነበረ፣ ግን ሪፎርምድ ሆኖ የሀገሪቱ ጦር እንዲሆን ነን ፖለቲካል እንጂ የነበረው የኢትዮጵያ ሰራዊት እንዲፈርስ አትፈልጉም ነበር። ለምን? ምን ይጠቅመናል ለኛ? አብዛኛው ደግሞ እንዲሁም አዛዦቹ እሱ አይደለም መዋቅሩ ነው ነገሩ። በኋላ በወያኔ ከተተካው ጦር ያኛው ይሻል ነበር ለሀገር እንደ ሀገር ማለት ነው። ከዛ የተነሳ ነው እኛ በኋላም ኢንፋክት ከሽግግሩ መንግስትም ከወጣም በኋላ ብዙ ጊዜ ድርድር አድርገናል ከነሱ ጋር እና አንዱ ያቀረብነው እንትን እንደ መፍትሄ አገራዊ ጦር እንዴት እንደሚመሰረት ነው እና ከድሮውም እነሱ ካፈረሱት ጦር ኦፊሰሮቹ ተውጣተው ከዚህ ለፖለቲካ ዓላማ ከተደራጁትም ጦር ውስጥ የተወሰኑቱ ብቃት ያላቸው ቀስ በቀስ ደረጃ በደረጃ እየተዋቀረ እንዲሄድ የሚል ሁሉ ፕሮፖዛል አቅርበናል። በጽሁፍ ነው ያቀረብነው እና አደራዳሪው ያኔ አቶ ኢሳያስ ነበሩ። አስመራ ላይ ነው ይሄ የተደረገው። ይሄ በፍጹም አይቻልም ብለው እንዲያውም እምቢ ያሉት አቶ ኢሳያስ ናቸው። እሳቸው ነው እንደዚህ የሚሉት? እሳቸው አደራዳሪ አወያይ ናቸው፣ ግን አንዳንዴ አቋም ይወስዳሉ። ምን አሉ እሳቸው በዚህ ጉዳይ ላይ? አይቻልም፣ እንደዚህ አይነት ጦር ማደራጀት አይቻልም። የሀገር ጦር ቢባል ምን አገባቸው? አይ ያገባቸዋል። ኢሳያስ እንደዚህ ጦር አይደራጅም እያደራደሯችሁ እንደዚህማ አትጠይቀዋል? ይሄማ አይቻልም አሉ። እንዲያውም በዚያን ጊዜ እኛን የሚያደራድሩ 5 አምባሳደሮች ነበሩ። የተባበሩት መንግስታት ወኪል እዚህ የነበረው የአምባሳደሮቹ ቼር ነው። የጀርመን፣ የአሜሪካ፣ የእንግሊዝ 5 አምባሳደሮች ነበሩ። ኤኒዌይ እና እንዲያውም ይሄ ለምንድን ነው የማይቻለው ብሎ የጀርመኑ አምባሳደር አቶ ኢሳያስን ጠየቀ። ፕራክቲካሊ ነው የማይቻለው ወይስ ፖለቲካሊ ነው ችግሩ አለው። አይ ፕራክቲካሊማ ይቻላል አለው። ኦኬ አሁን ገብቶኛል አለ ሰው አምባሳደሩ ማለት ነው። ፖለቲካሊ ነው አይጠቅምም ነው በቃ የሀገር ጦር የሚባል ነገር እንግዲህ ለምን እንደሆነ እኛ አናውቅም።
አይ ምንም በሌላ መልኩ የኦነግ ጦር መከላከያ ውስጥ ይግባ የሚል ነገር አላነሳችሁም እንዴ? ኦፍ ኮርስ ነበረ። እሱንም ሬዚስት አደረጉ። ኖ ሬዚስት አላደረጉም። አጠቃላይ ፍሬምወርኩ እኛ ያቀረብነው ፍሬምወርክ ነው እምቢ አሉ። ያኛው ግን የኦነግ ጦር ብቻ የወያኔም ይግባ ነው ገባኝ። ያኛው ግን ተቀባይነት ሲያጣ በራሳችሁ ብቻ እንኳን አልመጣችሁም። የኛ ጦርስ ምን ይሁን ዕጣ ፈንታው የሚለውን ነገር እንዴ አላነሳችሁም? አይ እሱ ስምምነት ላይ ከደረስን በኋላ የሚመጣ እኮ ነገር ነው። ይሄ ዲቴይል ነው። ገባኝ። ያ ፌል ሲያደርግ ሁለተኛ የኛ ጦርስ ምን ይሁን የሚለውን ነገር ያ በቃ ኦሬዲ እናንተ እነሱ ምን ብለን ነው ይሄን የምንጠይቀው? ገና እኮ ከነሱ ከሽግግሩ መንግስት ከወጣን በኋላ እኮ ነው ይሄ። ኖ እኔ መጀመሪያ ላይ ነው አሁን መመለስ የፈለኩት። የሽግግሩ በኋላው ገብቶኛል። ይሄ ሌላው ማወቅ የፈለኩት የኢትዮጵያ ጦር መፍረስ፣ የፖሊስ የደህንነቱ መፍረስ አንድ ነገር ሆኖ በዛ በኮንፈረንሱ ላይ በብዙ ነገር ተወያያችሁ አይደል እናንተ? ለምሳሌ ስለ ፓወር ሼር በተለይ ጠቅላይ ሚኒስትርነቱን የመውሰድ ወይንም ደግሞ ካልሆነ እኛ ውጪ እንሁን የሚባል ነገር መጣ። እሱ አይቻልም ተባለ። ግን በሌላ መልኩ የጦራችሁ ዕጣ ፈንታ በሚለው ላይ ምን እንዲሆንላችሁ ነው የፈለጋችሁት? እሱን ነገር አንስታችሁላቸው ነበር እንዴ? ለምንድን ነው የምናነሳላቸው? የሀገሪቷ ሰራዊት እንዲሆን አልፈለጋችሁም እናንተስ? የሀገር ሰራዊት የለም ያለው የያኔ ጦር ነው፣ የኛ ጦር ነው። የደብሊውኤስኤልኤፍ አለ፣ የቤኒሻንጉል አለ፣ የጋምቤላ አለ። እንደዛ አይነት ጦር ነው የነበረው እና ይሄ አንድ ላይ ነው እንጂ የሚወሰነው ለብቻው የኦነግ ጦር ተብሎ የሚወሰንበት እንትን የለው። የሀገር ጦር ሲቋቋም ፌቱም ያኔ ነው። ግን ኦልሬዲ እነሱ የሀገር ጦር አረጉና ለዛ የሀገር ጦር ያረጉት ይኸው ምክር ቤት ውስጥ የሽግግሩ ምክር ቤት ውስጥ የመከላከያ ኮሚቴ የሚባል አንድ የሆነ ቡድን ተቋቋመ። ኦነግም አባል የነበረበት ግን ቼርማኑ የወያኔው መከላከያ ሚኒስትር ነበረ ቼሩ እና በአንድ የተወሰነ ጊዜ በሽግግሩ ጊዜ የሀገሪቱን ጠረፍና የመሳሰለውን የመጠበቅ ኃላፊነት ተሰጠው። ለማ ለወያኔ ጦር ኦኬ ጠረፉን እንዲጠብቅ ማለት ጠረፉን ያው which is actually የመከላከያ የሚባለው more or less ኦኬ እሺ more or less ኦኤልኤፍ ያደረገው ስህተት ቢኖር እዛ ላይ ነው። በዛ ዲሲዥን መስማማቱ ነው ትልቁ ስህተት። የመጀመሪያው ስህተት actually እዛ ላይ ነው ሽግግሩ ውስጥ ከገባ በኋላ። ግን እምቢ ብትሉ ልክ እንደ ጠቅላይ ሚኒስትርነቱ እምቢ ሊሉ ይችላሉ። አዎ እምቢ ይላሉ። ግን እምቢ ብለን ቀራለና አትሊስት ዶክመንትድ ይሆናል። አዎ ሌላው የፖሊስ ድርሻስ ማን ይውሰድ? አሁን የሀገር ዳር ድንበር መጠበቅ ይሄ መከላከያ ድርሻ የሚባለውን በዚህ ዲሲሽን ወሰዱ እነሱ። የፖሊስ ስራስ ማን ይስራ ተባለ? እሱ ኢሹ መነሳቱን አላስታውስም። ኦኬ ወይስ እናንተ ሁላችሁም ባላችሁበት የያዛችሁት መሬት ላይ? አዎ እንግዲህ የሰላምና መረጋጋት ኮሚቴ የሚባል በየቦታው ተቋቁሟል እና በዛን ጊዜ አገሪቱም ሁኔታ እንደዚህ ክፉ አልነበረም። የህብረተሰቡም ሶሻል ፋብሪክ ትንሽ ጠንካራ ስለነበረ ሞቢላይዝድ ህዝቡ ሞቢላይዝድ እኮ አይደለም የሆነ ግሩፕ ነው እንጂ ሞቢላይዝድ ሆነው ሞቢላይዝድ ቢሆን ሞቢላይዝድ ያደረጋችሁት ህዝቡ ያኔ አትሊስት ሶሻል ፋብሪኩ ጠንካራ ነበረ እና ብሬክ ዳውን አላረገም ማለት ነው። ኤኒዌይ ህዝብ ግን በጣም አንቀሳቅሳችሁ ነበረ በጣም በሚገርም መልኩ። አዎ እንግዲህ የነበረን እሱን በደንብ አድርገው ያስረዱን። የህዝቡ ስሜት እንዴት ነበር የተቀበላችሁ ህዝቡ? እስቲ ይሄን ደግሞ እኛ በእርግጥ ወደ ከተማ ስንገባ ከብዙ አመት ጫካ ውስጥ ከቆየም በኋላ እርግጠኞች አልነበርንም ህዝቡ ምን ያህል ይረዳል ይሄን የኛን አቋም የኛን ፕሮግራም የሚል ጥያቄ ነበረን። ምክንያቱም ኮንክሪትሊ ቴስት አላረግ ነው። ሶ በየቦታው አሁን ያለን እንግዲህ አማራጭ የነበረው ምንድነው? በየቦታው ካድሬዎችን አሰማራን፣ ህዝቡ ተቀበለ። አንዳንድ ቦታ መሄድም አልችልም ነበር። አሁን ለምሳሌ ባሌ መርገጥም አልቻልንም በእነሱ ሰበብ። ወደ 500 የሚሆኑ የሀገር ሽማግሌዎችና የአካባቢውን ሪሊ ፕሮሚነንት የሆኑ ሰዎች ጠርተን እዚህ ነው ያወያየናቸው፣ ያናገርናቸው፣ ስለኛ የነገርናቸው እና ይሄ ነው ተመልሶ ሄዶ ህዝቡን ሞቢላይዝ ያደረገው ማለት ነው። እና ህዝብ ጋር የነበረን ተቀባይነት እኛንም ሰርፕራይዝ አድርጎናል። ይሄን ያህል መሆኑ ሌላም አማራጭ አልነበረውም።
አምን መጣል ወያኔ ነው ስልጣን የወሰደው። የቀድሞ ስርዓት ፈርሷል። አሁን ይሄ የኛ ነው የሚል ውሳኔ ላይ ደረሰ ህዝቡ። ኦነግ ኦኤልኤፍ የኛ ነው፣ የኛ ልጆች ናቸው፣ የኛ ሰዎች ናቸው። እንግዲህ አንዳንዶቻችንን ያውቁናል ድሮም። ከዚህ የተነሳ ህዝብ ጋር የነበረን ቅቡልነት በጣም ትልቅ ነው እና እስካሁን ድረስ ይኖራል። በዚያን ጊዜ የተሰራ ስራ ነው እስካሁን የኦሮሞ ህዝብ ለኦኤልኤፍ ያለው ልቡን የነካው ያኔ ነው ማለት ይቻላል። እናንተና አርቲስቶችንም በጣም ሞቢላይዝ አደረጋችሁ። አርቲስት ሞቢላይዝ ያኔ ያወጣችኋቸው ማለት አርቲስቶቹ ያወጡት ዘፈን አርት ለማንኛውም ናሽናሊዝም እኮ አውሮፓም ውስጥ የጀመረው በአርት ነው ማለት በጽሁፍ ነው። በተለይ ፕሪንት ሚዲያው ከጀመረ በኋላ ነው። እኛ ጋር ደግሞ አብዛኛው ህዝባችን ኦራል ነው እና ይሄ በዘፈን በድራማ በምን ያደረግነው እንቅስቃሴ ከባድ። መጀመሪያውንም እኮ ኦኤልኤፍ መጀመሪያውም ሲቋቋም አዱ ብራ የሚለውን ኦርኬስትራ እኮ እኛ ነን የመሰረት ነው። በእኛ ድጋፍ ነው የተመሰረተው ማለት ነው። እና የኛ ባህላዊ ለውጥም የኦሮሞ ህዝብ በራሱ እንዲተማመን በራሱ የተማመነ ኮንፊደንት የሆነ እንትን እንዲሆን ነው ፍላጎታችን የነበረው። ሰው በባህሉ እንዲኮራ በቋንቋው እንዲኮራ ይሄን ለማድረግ ብዙ ጥረት አድርገናል እና ይሄ 91 እንግዲህ 83 84 ይሄ እድል ሲፈጠር ይሄንን በደንብ ተጠቅመንበታል። አዎ የሚገራርሙ ከወጣም በኋላም ቀጠለ። አዎ የሚገራርሙ እነ ጸጋዬ ዳንደና ያወጧቸው ሀገሩን በብሎ አጥለቀለቀው። ሰዎቹን ዲስክሬዲት ለማድረግ ደግሞ ብዙ ፕሮፓጋንዳውን ደግሞ በደንብ ነው የምትችሉት። በጣም ተርሞች ኮይን አረጋቸው። በጣም የሚገራርሙ ነገሮች ነበሩ በወቅቱ የነበረው። ወይ ብቻ ህዝብ በጣም ነው ሞቢላይዝ ያደረጋችሁት። በየአገሩ ነው ማለት በጣም በአጭር ጊዜ እኔ ቅድም ያልነው ኦሮሚያን እንደ ክልል መዋቅሩን ቢሮክራሲውን መትከሉ የትምህርት ፖሊሲው እንዳለ ሆኖ ምናልባት ለድርጅቱ ለረጅም ጊዜ ስንቅ የሆነው ህዝብ ያንቀሳቀሳችሁት ህዝብ ነው ብዬ ነው የማስበው። ባታደራጁትም ከህዝብ ለህዝብ ግጭት ወይንም ደግሞ ሰማው እንዴት ነው እሱ ነገር? የት ለምሳሌ አርባ ጉጉ አካባቢ ይሄ ከኛ ጋር ግንኙነት የለውም። በኦፒዲዮ የተደረገ ነው ያ እንጂ ከሆነ ጋር አይገናኝ አይደለም። ሆነ ግዛ አካባቢ ማለት ግን ያኔ አርባ ጉጉ አልነበረም ወይ? ምክር ቤት ላይ ይሄ ነገር ተነስቶ ወያኔ አርባ ጉጉ አይደለም የበደነውን ነው ወያኔ የተጠቀመበት። ሆም ብሎ ነው ሆም ብሎ ፈጥሮ የተወሰነ ያንን ኢንሲደንት ለኛ ላይ ላኮ ያው ወያኔ መጀመሪያውኑ አመጣጡ ህዝብን ለህዝብ አጋይቶ መሀል ሆኖ ለመኖር አይደል እና ለዚህ ተጠቀመበት። ያኛውም ወገን ገዛው በደንብ። ምርጫው ምንን ለማሳካት ነበረ የታለመው? እንግዲህ በቻርተሩ ውስጥ ቻርተሩ ሲፈረም የሽግግሩ መንግስት ተቋቁሞ ለሁለት ዓመት ግፋ ቢል ደግሞ 2 ዓመት ተኩል አገሪቱን ያስተዳድራል። ከዛ በኋላ በህዝብ ለተመረጠ መንግስት ስልጣኑን ያስረክባል ነው። የአካባቢ መንግስታት ግን አካባቢዎች እንግዲህ በድሮ ፕሮቪንስ ሳይሆን ደርግም ለውጦታል። ያንን በቋንቋና በብሔር ላይ የተመሰረተ አስተዳደር እንዲመሰረት ነው። ይሄ ደግሞ የሽግግሩ መንግስት ተቋቁሞ በ6 ወር ውስጥ ምርጫ ተካሂዶ ይቋቋማል ነው የቻርተሩም ላይ አለ። የደረስንበት ስምምነት ይሄ ነው። በ6 ወር ውስጥ ማካሄድ አልተቻለም። ተገፍቶ እስከ ሰኔ ሄደ። ከዛ በፊት ብዙ ጭቅጭቆች ነበሩ። እያንዳንዱን አካባቢ ያው የፖለቲካ ጦር ነው የተቆጣጠረው። አንዳንዶቹን አካባቢ ወያኔ አብዛኛውን፣ ሌላውን አካባቢ ኦነግም ጦር የሚቆጣጠረው አካባቢ ነበረ እና በዚህ አይነት ሁኔታ ውስጥ ነፃና ገለልተኛ ምርጫ ማካሄድ ስለማይቻል ለፖለቲካ ዓላማ የተደራጁ ጦሮች ወደ ካምፕ ይግቡ። ካምፕ ገብተው ያው ዋናው ስራቸው ጠረፍ መጠበቅ ምናምን አይደል፣ ካምፕ ይግቡና ይሄንን ይስሩ ተባለ።
ሶ ኤንካምፕመንት ስምምነት ተደረገ። የአሜሪካ ጀነራል ሁሉ መጥቶ ነው ጀነራል ነው ኮሎኔል ነው ከስቴት ዲፓርትመንት የመጣና ሻዕቢያም ነበረ አደራዳሪ እና የኦኤልኤፍ ጦር ወደ 8 ካምፖች እንዲገባ ተደረገ። የወያኔ ጦር ደግሞ ወደ 60 ካምፕ ተሰጠው። ሌሎች ትናንሽ ጦር የነበራቸው ድርጅቶችም ነበሩ እንደዚሁም እነሱም እንደዚሁ ካምፕ እንዲደረጉ እና የኛ 8ቱ ካምፕ ውስጥ ሲገባ አንደኛ እነዚህን ካምፖች ስንመሰርት በኦኤልኤፍ በኩል ስህተት ተደርጓል ብዬ ነው የምገምተው። እኔ እዛ እንትን ውስጥ ስላልነበርኩ ዲቴይሉን አላውቀውም፣ ግን ስትራቴጂክ ኤረርስ ተደርገዋል። በጣም በአገር አሁን አንዱ ወደዚህ ወደ አምቦ አካባቢ፣ ሌላው አጋሮ አካባቢ በጣም የተበታተነ ካምፕ ነው ያደረጉት እና በኋላ አክቹዋሊ ወደ ትጥቅ ትግሉ ሲመለስ በጣም ጎድቶታል ይሄ እና የኛ የኦኤልኤፍ ጦር ካምፖቹን ውስጥ ሲገባ እንግዲህ ስምምነቱ ውስጥ ብዙ ነገር ነበረ። ትሬኒንግ እንዲያገኝ፣ ትምህርት እንዲያገኝ ብዙ ነገር ነው ስምምነት የተደረገው። እኛ የለቀቅነው መሬት ሄደው መያዝ ጀመሩ ወያኔዎቹ። ኦልሬዲ ይሄ የጭቅጭቅ መሰረት ሆነ ማለት ነው እና እንዴት አድርጎ ነው እኛ ለቀን እነሱ ይዘው እንዴት አድርጎ ነው ምርጫ ቢካሄደው? ምርጫው ገፍቶ ወደ ሰኔ ሄደ። በዚህ ብቻ አልተወሰኑም፣ ደግሞ ቢሮአችንን መዝጋት ጀመሩ። በየክፍለ ሀገሩ ያሉትን የኦነግ ቢሮዎች የኦኤልኤፍ ቢሮዎች መዝጋት ጀመሩ። በዛም አልተወሰኑም፣ ደግሞ ለምርጫው ያዘጋጀናቸውን እጩዎች ማሰር ጀመሩ። ይሄ ሲሆን ከምርጫው ለመውጣት ወሰንን። ምርጫው በፍትሃዊ መንገድ አይካሄድም። ስለዚህ ምርጫ ውስጥ ምን አጀብ ካልሆነ በስተቀር የምናደርገው ነገር የለንም፣ ከምርጫው ወጥተናል አሉ። እኛ ከምርጫው ስንወጣ እንግዲህ ከምርጫው ከወጣችሁ ከመንግስት ውጡ አሉ። እሺ ብለን ወጣን። ሬዚግኔሽናችንን ጽፈን ወጣን። በቃ በዚህ ነው ያለቀው። ዩኤንም ብዙ እንደ ቅድም ያልኳቸው 5ቱ አምባሳደሮች እና ዩኤንን ጨምሮ ማለት ነው ሁለታችንን ለማግባባት ሞከሩ። እነሱ አልፈለጉም። ኢሳያስም ሞከረ ሃፋርትድሊ። የሱዳን መንግስትም ከፍተኛ የደርጋቸውን አባል ልኮ ሞከረ። አልተሳካም። ወጣን በቃ ከሀገርም ውጡ አለን። ደግሞ ከመንግስት ውጡ ብቻ ሳይሆን ከሀገርም ውጡ። ማን ነበራችሁ ስራ አስፈጻሚዎች? ስራ አስፈጻሚ ገላሳ ነው። ገላሳ ቼርፐርሰን ነው። ሌንጮ ምክትል ነው። ምክትል ነው። ጸሐፊ ነው። ምክትል። እሺ፣ ሌሎቹ ስራ አስፈጻሚዎች? ቡሩይ ሶቦሩ፣ ጉተማ ሐዋስ፣ ነዲ ገመዳ፣ ጣሃብዲ፣ ዳውድ ኢብሳ፣ እኔ 11 ነው 9 ናቸው? 9 ነው መሰለኝ። ኦኬ። እና አንድ 2 አሶሺየት ተለዋጭ አባላት ተለዋጭ ስራ አስፈጻሚዎች አላችሁ። እናንተ በምን ያህል ጊዜ ነው የምትወያዩት? መቼ ማለት ነው? ያኔ በዚህ ማለት በጣም አጣብቅኝ ስለነበረ እንግዲህ ይኸው አጣብቅኝ ስለነበረ ያደረግነውም ነገር ምንድነው? ስራችንን ለሁለት ከፈል። አንዱ ድርጅቱን የሚያጠናክር ጦሩን የበለጠ የሚያጠናክር በሊቀመንበሩ የሚመራ ፈጠር። ሁለተኛው በምክትል ሊቀመንበሩ የሚመራ መንግስት ውስጥ የሚሰራውን ስራ ኮኦርዲኔት የሚያደርግና የሚሰራ። መንግስት ውስጥ የተመደቡት የተቻላቸውን አድርገዋል።
ይሄ ጦሩን እንዲያጠናክር ሪኦርጋናይዝ አድርጎ እንዲያጠናክር ተሰየመው ቡድን ግን አንፎርቹኔትሊ ሁኔታውም አስቸጋሪ ስለነበረ ሊሆን ይችላል፣ ግን በቂ ስራ አልሰራም። የደርግ ሰራዊት ተበትኗል። እሱን ለመመልመል አልሞከራችሁም እንዴ? መልምለናል። የደርግ ሰራዊት ከደርግ ሰራዊት ውስጥ የተወሰኑት በጣም ጥቂት። በሌላ መልኩ ህወሓት በሱ ነው የተቀየማችሁ የሚባል ነገር አለ። እሱ ሌላ ነው። ሌላ እሱ የበተነውን ሰራዊት ስትመለምሉ? አይ እሱ እኮ አልበተነም፣ አሰረ እንጂ። መበተን ብቻ አይደለም አሰራቸው እና ከእስር ቤት የመለመለው የለንም። ጦላይ ሁርሶ ምናምን ነው እሱ የሰበሰባቸው እና ከዛ ውስጥ ሄደን አልመለመልንም። ግን ያው አንዳንድ ስኪል ያላቸው በደርግ ሰራዊት ውስጥ የነበረ መልምላል። ግን ብዙ አይደለም። እሱ የተቀየመው የተወሰኑ የኛ ድርጅት አመራር እዚህ አዲስ አበባ ውስጥ የተወሰኑ ድሮ የደርግ ኦፐሬቲቭስ የነበሩትን መልምለው አንዳንድ ተንኮል ሲሰሩ ነበረ። በዛ ነው የበለጠ። ምን ማለት ነው? አንዳንድ ሳቦታጅ እዚህ ከተማ ውስጥ የእናንተ ሰዎች ናቸው እንደዛ ያስደረጉት? አመራሩን የሚሰጡት? አዎ። ኦኬ። ማለት ምንድን ነው ያ ሳቦታጅ? ቦምብ መወርወር፣ ምን ብዙ ነገር ነው በዛን ጊዜ። አዎ። ኦኬ። ይጠቅማችሁ ነበር ይሄ? አይጠቅመንም። ማለት ይሄ በድርጅቱ የተደረገ አይደለም። ድርጅቱ ወስኖ ያደረገው አይደለም። ይሄንን በኋላ ደረሱ አነሱላችሁ እንደ ይሄንን ነገር? አዎ እንዴ ያነሳሉ በየጊዜው። እናንተ እኛም ኮንትሮል እንደሌለን ያውቃሉ። በዚህ ጉዳይ ላይ በአጠቃላይ ከማን ጋር ነበረ የምትወያዩት እናንተ? ከመለስ ጋር ነው ወይስ ከማን ጋር ነበር? እንግዲህ የኛ ወክሎ ይወያይ የነበረው አቶ ሌንጮ ነው። ቀጥታ ያው ከመለስ ጋር ነው ዳይሬክትሊ። አንዳንድ ዲቴይል የሆኑ ኢሹዎችም ሲኖሩ ጦሩን የሚመለከት መከላከያን የሚመለከት ከሆነ ከስዬ ወይ ከጻድቃን ጋርም ኢንካውንተር ግንኙነት የሚደረግበት ጊዜ ነበረ። ግን በድርጅት መልኩ ይሄ ስራ አስፈጻሚው ከነሱ ጋር ከመለስ ጋር የተወያያችሁበት ጊዜ አለ እንዴ? ሲሪየስሊ ማለት ነው። ከነሱ ስራ አስፈጻሚ ጋር አይሪመምበር አንድ ሚቲንግ አስታውሳለሁ። ቤተ መንግስት እነሱ ስራ አስፈጻሚ ሆነው እናንተም ስራ አስፈጻሚ? አዎ ያን ዕለት ኢንፋክት ኦፒዲዮም አምጥተዋል። ኦኬ። ለመጀመሪያ ጊዜ ኢሳያስም ነበረ። ደግሞ እናንተ ከቲፒኤልኤፍ ጋር መጣላታችሁ እንደማይቀር ወስናቸዋል። ወስናቸዋል ብቻ ሳይሆን ነገሩ ወደዛ እንደሚወስድ ከነሱ ጋር መስራት እንደሚያስቸግራችሁ ገብቷቸዋል። ለተለያዩ ነገር እንደመጣችሁም ለማሳካት በጣም ግልጽ ነበረ። እነሱም እንደዚሁ አይነት አቋም ነበራቸው ወይ? ይኸው እነሱ ከመጀመሪያውኑ ረጅም የሆነ እኮ ንግግር አለን ከነሱ ይታወቃል። የጋራ ግንባርን ለማቋቋም ከ10 ዓመት በላይ ነው የሞከራችሁ፣ ያልተሳካላችሁ። እና በዚህ ሂደት ውስጥ ምን እንደሚፈልጉ አውቀናል። እነሱ የሚፈልጉት የሚቆጣጠሩት ድርጅት ብቻ ነው የሚያዙት፣ የሚቆጣጠሩት ካልሆነ ነፃ እንደኛ ነፃ የሆነ ድርጅት ቶለሬት አያረጉም። የኛ የህዝብ ሞቢላይዜሽን አንደኛ እነሱ ከዛ ፈጥረው ያመጡትን ኦፒዲዮን ህዝብ ጋር ተቀባይነት አሳጣው። ምንም ነገር አንድ ዘፋኝ እንኳን ሪክሩት ማድረግ አቃታቸው አላቸው አሉ መለስ አንዴ። እና ሁለተኛ ደግሞ ይሄ ካደረ ልንቆረጥመው የማንችለው ጥሬ ሊሆን ይችላል ብለው ፈሩ። በጊዜ መገላገል ይሻላል የሚል ላይ ደረሱ መሰለኝ። እንግዲህ ይሄ እነሱ ውስጥ ይሄድ የነበረውን አላውቅም፣ ግን this is probably what they thought። ግን እናንተ ከኦህዴድ ጋር በሌላ መልኩ ለመስራት ሙከራ አድርጋችኋል እንዴ? በዛን ጊዜ ለማናገር ኦህዴድ ምንድን ነው? ኦህዴድ ከቲፒኤልኤፍ ውጪ ልናስበው አልቻልንም እኛ በወቅቱ በኋላ ማለት ኢንዲፔንደንት አፔንዲጅ ነው ማለት እነሱ ናቸው የፈጠሩት፣ እነሱ ናቸው ይዘውት የመጡት እና ለተወሰነ ዓላማ ነው የተፈጠረው እና ያን ዓላማ ለኦሮሞ ዓላማ አልነበረም ማለት ነው። እና ሞክረናል
እኮ የኦሮሞ ሽማግሌዎች እኮ አምስቱን የፖለቲካ ድርጅቶች በሚል አይኤፍኤልን፣ ኦኤልኤፍን፣ ኦፒዲኦን፣ ኦሮሞ አቦ ነው ምናምን የሚባል ደግሞ አንድ ነበር። እነዚህን ያው ከሶማሌ አቦ የተለወጠው ማለት ነው። ያው ሶማሌ መንግስት ሲወድቅ ኦሮሞ አቦ ሆኖ መጣ እና ዋቆ ድርጅት ማለት ነው። ዋቆ ድርጅት ደግሞ ሌላ ስም ይዞ ነው የመጣው እና እነዚህን አምስቱን አንድ ላይ ሊያወያዩን እና አብረን እንድንሰራ ሞክረዋል ሽማግሌዎች። የመጀመሪያው ስብሰባ እንዲያውም እዚህ ፖስታ ቤት አዳራሽ ውስጥ ነበር የተሰበሰበው። እኔም ተገኝቻለሁ አስታውሳለሁ። የሁሉም አመራሮች ነበሩ፣ ግን በብዙ ነገር ልንስማማ አልቻልንም። ቀዳሚው የኦሮሞ ድርጅት እንደመሆናችን ደግሞ ብዙም መስዋዕትነት የከፈልን እንደመሆናችን ትንሽ አሮጋንስም ነበረን እኛ ለማለት ይችላለሁ። አሁን ሬትሮስፔክት ሳስበው አንዳንድ ስራዎችን በመንግስት ውስጥ አብረን የምንሰራውን ኮኦርዲኔት እንድናደርግ ብዙውን ነገር እነሱ ናቸው የሚወስኑት። አሁን መንግስት ውስጥ አለን እኛ፣ ግን ብዙውን ነገር እነሱ ናቸው የሚወስኑት ለብቻቸው። ሶ እንዴ ምንድን ነው ይሄ አለ። በኋላ አትሊስት ገቨርንመንቱ ውስጥ ያለ ነው አብረን እንሰራ። በኦኤልኤፍ በኩል እኔ፣ በእነሱ በኩል ደግሞ ታምራት ላይ ነኝ ሆነን አትሊስት እዛ ውስጥ መንግስት ውስጥ የሚደረገውን ኮኦርዲኔት እንድናደርግ ወሰን። ከዚህ ጋር እንግዲህ ሌሎች ልዩ ልዩ መቀሌ አግሪመንት የሚባል አለ። እነሱ ፌብሩዋሪ 92 እነሱ ስንተኛ ዓመታቸውን ሲያከብሩ እኛም እዛ ተገኝተን እዛ የተፈረመ ስምምነት ነበረ እና ይህ መቀሌ አግሪመንት እንግዲህ ሁኔታውን ለማለዘብና አትሊስት የተወሰነ ጉዞ አብረን እንድንጓዝ ሁኔታውን ለማመቻቸት ነበረ አላማው የነበረው እና ግን ያ ስምምነት ስራ ላይ ሳይውል ቆልር ፎር ሰም ሪዝን አይ ዶንት ኖ እኔ አላውቅም ለምን ስራ ላይ ሳይውል እንደቀረ እና ተሞክሯል ማለቴ ነው። ይሄንንም ያው ስራ አስፈጻሚውም ተገናኝቶ ወስኖ ነበረ ይሄንን ለማድረግ አክቹአሊ ጊዜ እንግዛ ነው በእኛ ስራ አስፈጻሚ በኩል የተወሰነው ውሳኔ። እዚህ አዲስ አበባ ነው የተሰበሰብነው። ከምስራቅም ሰዎች መጥተው እዛ ላይ በቃ ጊዜ እንግዛ ከነዚህ ሰዎች ጋር እንደው ፊት ለፊት መላተማችን አይቀርም፣ ግን ጊዜ እንግዛ፣ አንዳንድ ዝግጅት እናድርግ፣ እስከዛ ድረስ ሌተስ ባይ ታይም የሚል እና ጊዜ ለመግዛት ነበረ ይሄ የመቀሌው ስምምነት በእኛ ሳይድ። ፕሮባብሊ እነሱም ነቁብን ይመስለኛል። ሜይቢ ስራ ላይ አልዋለም፣ ያ ስምምነት ሳይውል ቀረ ማለት ነው። ማስታወቂያ ሚኒስትር እያሉ በጣም የገረመውት የነሱ ውሳኔዎች አሉ እንደው የሚያደርጓቸው ነገሮች። ለምሳሌ አንዴ እነዚህ እዛ ያስገቧቸውን ሰዎች ደሞዝ ጭማሪ ይደረግላቸው የሚል ከታምራት ላይኔ ነው ይመስለኛል መጣ እና የአስተዳደር ኃላፊውን ጠራሁትና አለ አሁንም ባይዘዌ ጡረታ ላይ ነው። እነዚህ ሰዎች እንግዲህ የመንግስት ሰራተኞች ማስተዳደሪያ ሕግ አለ። የትምህርት ችሎታ፣ አንደኛ የትምህርት ደረጃቸው፣ ሁለተኛ የስራ ልምዳቸው፣ ይሄ ሁሉ ታይቶ እርከን አለ። አስተዳደር 1 2 3 4 5 6 ፕሮፌሽናል 1 2 3 4 የሚባል አለ በመንግስት ሰራተኛ ማስተዳደሪያ ሕግ ውስጥ። በዚያ መሰረት ዶኩመንታቸውን ያቀርቡና እንትና የትምህርት ደረጃቸውና የስራ ልምዳቸው ታይቶ ያው ይመደቡ። ለተመደቡበት መደብ ደሞዝ አለ የታወቀ፣ በዛ መሰረት ይሁንላቸው ብዬ ወሰንኩ እኔ። አይ ይሄ አይሆንም ማለት ከላይ በራሱ ትዕዛዝ ጠቅላይ ሚኒስትሩ ደሞዝ ጨመረላቸው። አንደኛ ነገር እነዚህ ሰዎች ደሞዝ የለመዱ አይደሉም። ይሄ ተቆጥሮ የሚሰጣቸው በዛ ሊኖሩ አይችሉም። ሁለተኛ ነገር ደግሞ የመንግስት ሰራተኞች ከሆኑ እዛ ካስገቧቸው ያው ባለው ስርዓት መሰረት ነው መሆን ያለበት እንጂ ዝም ብሎ አንድ ከ5ኛ ክፍል የመጣ ሰው
ዲግሪ ካለው ሰው ጋር እኩል ሊያገኝ አይችልም። እና እኔ ስርዓቱን ይጠብቅ ነው፣ እነሱ ግን ከስርዓቱ ውጪ ያደረጉት አለ ማለት ነው። እንደ ምሳሌ ነው ይሄ። ተመሳሳይ ነገሮች አሉ። ከሰራተኞቹ ጋር ይወያዩ ነበር እንደ እርሶ በተለይ እዛው ከነበሩት ጋር? አዎ። እንዴት ነበር አቀባበላቸው እነሱ ከእርሱ ጋር? መጥፎ አልነበረም፣ ግን እንደምታውቀው የኛ ሰው መጠቋቋም ይወዳል። ተው ይሄን ነገር በደርግ ጊዜም አላዋጣም። መጠቋቋም ማለት እገሌ እንዲህ ነው እገሌ እንዲፈጥ ተው ነው። እኔ ፖዚሽን ነበር ተው ነው። እንደዚህ ለቲፒኤልኤፍ ራሳቸውን አጋልጦ ይሰጣሉ። አዎ። ኦኬ። እርሶ ደግሞ አያረጋጉ። አንድ ሌላ እኔ መስሪያ ቤት ትሰራ የነበረች ሳራ መኮንን የምትባል ኤርትራዊት ነበረች። እሺ። ጠፋች። የት እንደገባች ሳይታወቅ ቀረ። ድሮ ኢኤልኤፍ ነበረች። ከዛ በደርግ ጊዜ ነው የመጣችው። እና ሌላው አንድ ቀን እዛ ግቢውን የሚጠብቁ የቲፒኤልኤፍ ወታደሮች አሉ። አንድ ሰው አምጥተው እዛ ውስጥ ይገላሉ። አንድ ቀን ግቢ ውስጥ? አዎ። ማስታወቂያ ሚኒስትር ግቢ ውስጥ እንደዚህ አይነት ነገር ይሰራሉ ማለት ነው። ግቢ ውስጥ? አዎ። እና ተርብል ናቸው። ቶስታፍ አንድ አመት ያህል። ያቺ የት ሄደች ታዲያ የጠፋችው? አይ ቲንክ ኤርትራኖቹ ያጠፏት መሰለኝ። ምን አልወደዷትም? ካዲ ነች ብለው ሻዕቢያዎቹ ማለት ነው። ኤኒዌይ ወደ ውጪ ሊወጡ ሲወስኑ መጨረሻ ላይ ያው ከመንግስት ልቀቁ አሏቸው። ልቀቁ አሉ እና ከሀገርም ውጡ አለ። እንዲያውም ከመንግስት ከለቀቅን በኋላ አንድ ቀን ማታ ቤቱ ሄድን። ማን ነው ቢሮ ነው? የማ ቢሮ? ቢሮ መለስ ቢሮ። አንድ ላይ ስራ አስፈጻሚ ኖ ስራ አስፈጻሚውማ አልነበረም። እዚህ ባይዘን ሄደዋል። ብዙ የእናንተ ስራ ሁሉም እዚህ አይቀመጥም እኮ የኛ ስራ አስፈጻሚ ያው መንግስት ውስጥ የነበርን እና ነበር ነው። እኔና በእኛ በኩል እኔ ሌንጮ ነበርን፣ በእነሱ በኩል መለስ ነው ለብቻው የነበረው እና ኃይሌ መንቆሪያውስ የሚባል ሻዕቢያ አምባሳደር ነበረ። ኦኬ። አራታችን ነው የነበርነው እና እሱ ደግሞ ምን ቤት ነው? እሺ ይቀጥሉ። እሺ የኤርትራ አምባሳደር ነው እና ያው በቃ ስለ መሄዳችን ፓስፖርት እንደሚያወጣልን ምን ነው እኛ መሄድ አንፈልግም። አይ እዚህ ቁጭ ብላችሁ ከጦራችሁ ጋር ልትለዩ አትችሉ አውቃለሁ እኔ። ስለዚህ ለደህንነታችሁ ለራሳችሁ ደህንነት ብትወጡ ነው የሚሻለው። ልናስራችሁ ደግሞ አንችልም። እናንተ ውጡ አለ። ምን ማለት ነው? ልናስራችሁ አንችልም ማለት ደህንነት አለ ልንገላችሁ የምንችለው ነገር ነው። አዎ የኔን ኖርበት የነበረውን አፓርትመንት ሬድ አድርገዋል። አንድ ቀን እኔ እንዳጋጣሚ እኔ አልነበርኩም። ማስታወቂያ ሚኒስትር ሆኖ ነው ሪዛይን ካረኩ በኋላ ሬድ አድርገው ሹፌሬን አሰሩት። ቤቴን ሬድ አደረጉ። የት ገባ አሁን አላየነውም እንደ እያሉ እየፎከሩ ፎርቹኔትሊ አላገኙኝም። ሞክረዋል ማለቴ ነው ክፉ ነገርን። መለስ እንደዛ ሲል እሱ ወይንም ከካቶሊኩ ጋር ምን አሉት? ምን አሉት? እሱ እናንተ መሄድ አንፈልግም ሲሉ አዎ ለምንድን ነው ከሀገራችን የምንወጣው ነው? እሺ አይ እዚህ ከተቀመጣችሁ ያው ተንኮል መስራታችሁ አይቀርም ነው እና የሚያሳዝነው ግን ኃይሌ መንቆሪዎስ በኋላ እንዲህ እሱ ፊት የተሆነውን ነገር አልመሰክርም አለ። የት ውጡ ከሀገር አላለም ያለንን የሆኑ ፈረንጆች ፊት እምቢ አለ። ብቻ ያለታ ስብሰባው በእንደዚሁ መልኩ አለቀ። ኤኒቲንግ ካጋጠማችሁ ብሎ የቤድሩሙን ስልክ ሰጠን። ምን ማለት ነው? ማስፈራሪያ ነው። ማስፈራሪያ ነው ወይስ እኔ እኮ እንዲሁም እንደ በጎ ነገር ሌሎቹ ምናልባት ትንሽ እንደማልቀስም ብለዋል። በቃ ልትሄዱ ነው ብሎ
ራሱ ሂድ ብሎ አዎ ደስ ብሎት መሰለኝ እኔ ያለቀሰው። በቃ አይ ጎት ሪድ ኦፍ ዚስ ጋይስ ብሎ እሺ እንሄዳለን ብላችሁ ነው የወጣችሁት ከስብሰባው ላይ? ምን ምርጫ አለን? ቤቴን ሬድ አደረጉ። እሱ ከስብሰባው በኋላ ነው ወይስ እሱ ከስብሰባው በፊት? አዎ ከዛ በኋላ ነው። እና ምን ምርጫ አለን? እዚሁ ደግሞ ምን እንሰራለን? ልክ የሆነው ነገር ምንድን ነው? ልክ እኛ ከምርጫ መውጣታችንን ስንወስን ጦራችንም ከካምፕ ወጣ። ኦኬ። ስለዚህ ኦልሬዲ ጦርነት ተጀምሯል ማለት ነው በተለያየ ቦታ ላይ። አዎ ኦልሬዲ ጦርነት እዛ እየተካሄደ እናንተ እዚሁ ከተማ ነበራችሁ? መኖር አንችልም። ጥቂት ቀን እኮ ነው ከመንግስት ወጥተን ጥቂት ቀን ነው። ሳምንትም የተቀመጥኩ አይመስለኝም። ብቻ ያለተ ስብሰባ አረጉ። ችግር ከገጠሞት ወይንም ከገጠማችሁ የኔን ቤድሩም ስልክ ውሰዱ። ደወሉ እንደ በሳ ስልክ ምን ላማረኝ? አይ ደው ነገሩ። ከዛ መጨረሻ ላይ እንዴት ነው የወጡት? ፓስፖርት ተዘጋጅቶ ላከለውት እሱ? አዎ ልከና አስወጣን። ፓስፖርት እንኳን ያው መስሪያ ቤቱ ያው ደርግ ጊዜ የነበረው መስሪያ ቤት ነው ያለው። በራሳችሁ ነው እንጂ እነሱ በራሳችን አስወጣን። ያው ትኬት ገዛን። በራሳችን ገንዘብ ነው የገዛነው። ትኬት በራሳችሁ ነው እንደ ገዛችሁ? አዎ እኔ ወደ ለንደን ነው የሄድኩት። አሸኟችሁ እንደ ወይስ ዝም ብላችሁ ነው የሄዳችሁት? አንዳንዴ ሲወራ የአሜሪካ ኤምባሲ ነው የሸኛቸው ምናምን የሚል ነገር አለ። እኔ በበኩሌ ያንን ቤቴ ሬድ ካረጉ በኋላ ክንፈን ደውዬ ጠይቄው ነበር። ኖ ይሄ በስህተት ይሆናል እንዴት እንደዚህ አይነት ነገር ይሆናል አለኝ። ኤኒዌይ ለማናቸውም ነገ ስለምሄድ በዚህ ሰዓት እናሸኘኝ አልኩት። እሺ ልክ ኤርፖርቱ መግቢያ እንትኑ አለ ቼክ ፖይንቱ እዛ ላይ ነው የጠበቀኝ። እዛ ጠብቆኝ ሄዶ ሸኘኝ። ክንፈ ራሱ? አዎ። ምን አሉት? ምን ይላል? መሸኘት ማለት ምንድን ነው? ተቃቅፋችሁ ምናምን ማለቴ ያው እኔ እሱ ባለበት መቼም ገብቶኛል። ግን እንደው መጨረሻ እርሶም ያው ገብቶኛል ነገር። ኦፍ ኮርስ ግን አልቲሜትሊ ምን ሆነ? ምንም አላሉትም? ምን እለዋለሁ? አይ ይሄ ነገር አይሆንላችሁ ምናምንም አልተባባላችሁ? አይ ሳውቆ የሰሩት አይደለም። አዎ ሰላም ብቻ ነው የተባባላችሁ? አይ ከዛም እንገናኝ ነበር። አዎ ሰላም አልኩት። በቃ አንዱን የእሱን ኦፊሰር አውሮፕላን ውስጥ ሁሉ ገብቶ እዛ ድረስ ሸኘኝ። ግን ዘፈኒ ቲንግዝ እኔ ሄድኩለት አውሮፕላኑ ውስጥ ትርፍ 2 ሰው ተገኘ ከወንበሩ በላይ። መንቀሳቀስ አልቻለም። ፓይለቶቹ መጡና 2 ልጆችን ልጅ የሆኑ ሰዎች 2 ልጆች ወስደው ኮክፒት አስቀመጡና ሄድን። እንደ መሰለኝ ከሆነ እኛ ያለት እኔና አህመድ ሁሴን ነን አብረን የወጣ ነው በአንድ አውሮፕላን እስከ ለንደን ድረስ ተከትለው ነው የሄዱት ነው የተወሰነ ግሩፕ የነሱ ሰዎች። አዎ ልከዋል አብረው ከኛ ጋር አውሮፕላኑ ላይ ሰዎች አሳፍረዋል። የመጨረሻዎቹ ቀናቶች ቴንስ ነበሩ አይደል የሚሆነው? አዎ ቤቱን እንደዛ ካደረጉ በኋላ እዛው አደሩ ወይስ ተው? አይ ወጣው ከዛ ቤቱ እቃዬንም ከዛ በኋላ ሄዳ ኢቫኩዌት ያደረገችው ባለቤቴ ናት። እሳቸው መቼ ነው የወጡት? ባለቤቱ ያንን እኔ ወጥቼ በነጋታው ምንም አላሏቸውም እሳቸው? አይ ቲኬቷን ወሰዱባት እንዳትወጣ። አዎ ጠፋ ቲኬቷ። ቲኬቷ ሲጠፋ የተወሰኑ የሆኑ ጀርመኖች ነበሩ አብረዋት የነበሩ ገንዘብ አዋጥተው አዲስ ቲኬት ገዝተውላት ሄደች። እነ ሌንጮ ቆይቶ ነው እንደወጡ ያንን ቤቴ ሬድ ሲያደርጉ እንዳጋጣሚ ከውጪ ስትገባ ነበር እሷ እና አይታቸዋለች እዛ እና ይሄን ኦብዘርቭ አድርጋለች። ሌንጮ ቆይቶ ነው ሄደው በኋላ ከጥቂት ወራት በኋላ ወራት ቆዩ እንደ እሳቸው? አዎ ጥቂት ወራት ቆዩ። ያኔ የሆነ እነዚህ አምባሳደሮቹ ኮሚቴ ነበረ እና እንደ ሀረርጌ ጫካ ድረስ እኮ ሄደዋል አምባሳደሮቹ በሄሊኮፕተር ለገላሳንም አግኝተዋል እዛ እና ሊያደራድሩ ይፈልጉ ነበረ እና ለዚህ ፐርፐስ ብሎ እዚህ ቀረ። ያኔ እሱ ቦቢቱ እሱ ስለነበረ እነ ነዲ ገመዳስ እንዴት ሆኑ ያኔ?
ነዲ ቀመዳ ወጣ እሱ ቀደም ብሎ ወጣ። መጀመሪያ ላይ አዎ እነ ገላሳ ቀደም ብሎ ገላሳ ኦልሬዲ እዛ ነበር። እንዲሁም እዚህ መሀል ከተማ አልመጣም እንዴ? እሱ የአንዴ ብቻ መጥቶ ከዛ ተመልሶ እዛው ቀረ። መጣ ከውጭ ሀገር ሄዶ እዛ ሰንብቶ መጥቶ በኋላ አንድ ወር አይሞላውም ከመውጣታችን በፊት ወደ አንድ ወር ገደማ ነው ሄደው ወደ ምስራቅ። አዎ ነዲ እዚህ ስራ ነበረው። ተወሰነ አደረጃጀት ስራ ከሚሰሩት ውስጥ አንዱ እሱ ነበረ እና መጨረሻ ላይ ያው ስንወጣ እሱም ወጣ። ግን ከኛ በኋላ ነው የወጣው። ከኔ ኋላ መሰለኝ የወጣው። ወዴት ነው ሄደው እሱ? ኤግዛክትሊ የት እንደሆነ አላውቅም፣ ግን ወደ አርሲ መሰለኝ ሄደው። ስለ አገዳደሉ ምንም የሚታወቅ ነገር የለም ማለት ነው። እኔ ምንም የማውቀው ነገር የለኝም። ጉተማም ወጣ በኋላ ወደ ባሌ እንዳባረገ ባሌ ነው። ግን እኔ በጣም ሌላው የገረመኝ ሻዕቢያ ምን ስትራቴጂክ ጌን አገኛለሁ ብሎ ነው ቲፒኤልኤፍ ሁሉን ነገር እንዲቆጣጠር እናንተ በዚህ ያህል የገፋችሁ? እሱ እንግዲህ ረጅም እንትን ነው፣ ረጅም ታሪክ የራሴን አናሊሲስ ልሰጥ እችላለሁ። ግን የራሱ የሆነ ጥቅም ነበረው። እሱ ማለት ያው ነፃ ሀገር ሆነዋል፣ ግን የነፃ ሀገር መሆኑ እንዲታወቅለት ይፈልጋል። የኢትዮጵያ መንግስት ካላወቀ ደግሞ በኢትዮጵያ መንግስት ስም የሚንቀሳቀስ ካላረገው ደግሞ ዓለም አይቀበለውም። በዚያን ጊዜ የነበረው የእሱ ስትራቴጂ ይኸው ይመስለኛል። ለተባበሩት መንግስታት ደብዳቤ ጽፎ ነበር ኢሳያስ። መለሱለት ደብዳቤውን። ማለት ከተባበሩት መንግስታት ጋር ምንም ግንኙነት የለውም እሱ። ግን መከሩት። እንደዚህ አይነት ደብዳቤ አዲስ አበባ ላይ መንግስት ሆኖ የተቀመጠው ሰውዬ ቢልክልን ኮንሲደር ኑና ሬፈረንደም አድርጉ ነው። እነሱ ካሉ እናደርጋለን የሚል መከሩት መሰለኝ በቃል እና መጥቶ እሱን ጻፍ አለው። መጀመሪያ ላይ ትንሽ አቅማማ። እሱም ፕሬዚዲየም ፖሊት ቢሮውን ጠይቃለሁ ምን እያለ በኋላ ግን ጻፈ። ያው ሬፈረንደም ተደረገ። ነፃ ወጥተው በ4 ዓመት ውስጥ ነው ወደ ጦርነት የገቡት። ያው እና ያኔ ይሄው መሰለኝ የነሱ ስትራቴጂ የነበረው እውቅናውን ለማግኘት ነው። በኋላ እንደቆጫቸው እናንተን በዚህ ያህል መጠን መግፋት ምንም ዲስከስ አላደረጋችሁም እንዴ? እንግዲህ በኋላ ከሻዕቢያ ጋር ምንም ግንኙነት አልነበረም እስከ ጦርነቱ ድረስ። መጀመሪያ ሰሞን ያው ከሽግግሩ መንግስት ከወጣም በኋላ አስመራ ላይ አንዳንድ ድርድር ሲደረግ ነበር። በዚያን ጊዜ ግንኙነት ነበር። ከዛ በኋላ ግን ለረጅም ዓመታት ምንም ግንኙነት አልነበረንም። የ98ቱ ጦርነት ሲጀመር ነው ሶማሊያ ድረስ ሄደው ኦይለፍን ፍለጋ የገቡት። እንግዲህ ያኔ ከዚያ በኋላ እኔ ኦይለፍ ስላልነበርኩ እኛ 98 ኤግዛክትሊ እኛን ወደ ድርጅቱ ያስወጣን ጊዜ ነው። ከዚያ በኋላ ከነበረው ኦይለፍ አመራር ጋር ምን እንደተነጋገሩ አላውቅም። አስመራ ግን ሄጃለሁ አንድ ሁለቴ፣ ወደ 2001 ገደማ ሄጃለሁ እና ያኔ ዋው ሚስካልኩሌት አድርገናል የሚሉት ነገር አላቸው። ግን ምን ያደርጋል። እስቲ ስለ ሽግግሩ ጠቅለል አድርገው ፒክቸሩን አንዴ፣ የእናንተ ስህተት የእናንተ ጥንካሬ እንደው የሚሉት ነገር አለ በዚህ ከሽግግሩ እንድንወጣ ማለት በዛ ሂደት ውስጥ እንዲህ ብናደርግ ኖሮ በዛ ሽግግር ወይስ የሚችለውን ሁሉ አድርገናል ብለው ነው? ምንችለው ከዛ በላይ የምናደርገው ነገር አልነበረም። ግን የነበረው ችግር ምንድን ነው? ድርጅታችን ራሱ አመራሩ ኮሂረንት አልነበረም።
አንዱ በዚህ አንድ ነገር ያደርጋል፣ ሌላው ሌላ ነገር ያደርጋል። አንድ ወጥ የሆነ እንትን አልነበረው። ይሄ ችግር ነበረው፣ የራሱ ችግር ነበረው ይሄ። ሁለተኛ አብዛኛው ስህተት ግን ከዛ በፊት ስለሆነ የሆነው በተለይ በምዕራቡ በኩል ብዙ ረጅም ጊዜ ያደራጀነውን ጦር ምንም ነገር ሳይሰራ ወያኔ መጣ ሀገሩን ያጥለቀለቀችበት። ከዛ በኋላ ማድረግ የምንችለው ውስን የተወሰነ ነገር ነበረ እና ወያኔ የምትለዋን ተቀብለን ሀገር ውስጥም ብንቀር ከኦፒዲዮ የተሻለ አንሆንም እና እነሱ ኮንሶሊዴት እያደረጉ ይሄዳሉ። እንዲያውም መውጣታችን የኦኤልኤፍ ሬፑቴሽን አስቀርቷል፣ አቆይቷል የሚል እንትን ግምገማ አለኝ እኔ። በያቺን አጭር ጊዜ በጥሩ እንትን ነው ያየው ህዝቡ እና ያስታውሰዋል ሁልጊዜ እና ሬዚስት እንዲያደርግ ወያኔን ሬዚስት እንዲያደርግ ኦፒዲዮን ሪጀክት እንዲያደርግ አድርጎታል ለረጅም ጊዜ የሚል ነው የኔ አሴስመንት።